አሁን የምናየው በብሬከር አድርገን ሶኬቶችን እንዴት እንደምንሰራ ነው የሚሆነው ማለት ነው። ስለዚህ በመጀመሪያ አንድ ሶኬት እንሰራለን። ቀጥታ ከብሬከር አገናኝተን በፓራለል እንጨምርበታለን ማለት ነው። ስለዚህ ሶኬቶቹም ሲሰሩ በፓራለል አንድ ሶኬት በሚበላሽበት ጊዜ ሌላኛው መስራት አለበት። ስለዚህ ኮኔክሽናችን አሁንም ምንድነው የሚሆነው? ፓራለል ነው የሚሆነው። ፌዝ አለን። ኒውትራላችንን ሬዲ እናደርጋለን። ኒውትራላችንን ሬዲ እናደርጋለን። ኒውትራል ፓወር የለውም ፓወር። ስለዚህ ሬዲ ካደረግን የዚህ ሶኬት እና የዚህ ሶኬት በመጀመሪያ የዚህ ሶኬት እናገናኝ፣ ከዛ ሁለተኛ ሶኬት እንጨምራለን። እዚህ ጋር እንደተለመደው ሶስት ፒኖች ናቸው ያሉት። ፌዝ እና ኒውትራልን እንጠቀማለን። ኒውትራል የምትላለች እዚህ ጋር ፌዝ ኤል የምትላለች። ስለዚህ ፌዝ እና ኤል እና ኤን ነው። ስለዚህ ሶኬታችንን ኤል እና ኤን ሁለት ገመድ አምጥተን እናገናኛለን። ስለዚህ መጀመሪያ ይሄው እዚህ ይቀያየር ችግር የለውም። ስለዚህ መጀመሪያ ላይ ያደረኩ ይሄንን ሁለተኛ ዋየር ኤን ላይ ያደርጋለሁ። ኤን ኒውትራል ነው። ኤን ኒውትራል ነው። ኤል ላይን ነው ወይም ፌዝ ማለት ነው። ስለዚህ ይሄ ሶኬት ከዚህ ጋር በፓራለል ነው የሚገናኘው። በፓራለል ማለት ፌዝም ኒውትራልም ሼር ያደርጋሉ ማለት ነው። ስለዚህ እዚህ ጋር ሶስት ፒኖች ናቸው ያሉት። ስለዚህ እቺ መሃሏ ግራውንድ ናት። የግራውንድ ሲምቦል አላት። ስለዚህ እሷን ትተን ሌላኛው ላይ የቀሩት ሁለቱ ላይ ከላይ እና ከታች ኮኔክት አደርጋለሁ። ስለዚህ ከላይ እና ከታች ኮኔክት አደርጋለሁ። እንዳይለቅብን አድርገን በደንብ እናያይዛለን። ስለዚህ አሁን ይሄ በደንብ ይዟል። ሌላኛውንም ዋየር በአጭሩ ቆርጠን እዚህ በዛኛው ሳይድ እንከታለን። ስለዚህ ያው አይደል አሁን በፓራለል ማለት ይሄ ሶኬት ከዚህ ጋር አንደኛው ከአንደኛው ጋር አንደኛው ደግሞ ከዛኛው ፒን ጋር አብረን መክተት አለብን። ያው አንደኛውን ፒን እዚህ ጋር ቀጥታ ኮኔክሽን ከመስራት ሶኬቱ ላይ ሁለት ስለሚችልልን ሁለቱን እናገናኛለን። 3 4 እየሆኑ ሲመጡ ግን በኮኔክሽን መስራት አለብን። አይችልልንም፣ ይሄ ፒኑ አይችልልንም። ከሁለት በላይ ያስቸግረናል። ሁለት በደንብ ይዛል፣ ከሁለት በላይ ግን ያስቸግራል። ኮኔክሽን ያሰራናል ማለት ነው። ስለዚህ ይሄንን የዚህ ሶኬት እና የዚህ አንድ ላይ ሁለት ስለሚችል ሁለቱን አንድ ላይ እናያይዛለን። ከሁለት በላይ ኮኔክሽን መስራት አለብን። ስለዚህ ይሄንን አሁን በፓራለል አገናኝተን ጨረስን። ያው ሁለት ሶኬት በፓራለል። ስለዚህ ለአንደኛው ኒውትራል ነው የምንሰጠው፣ ለዚህ ፒን ኒውትራል፣ ለዛ ፒን ደግሞ ፌዝ እንሰጣለን። ስለዚህ እዚህ ጋር ለኮኔክሽናችን እንዲመች ዋየሩ ቢረዝም አሪፍ
እዚህ ጋር ኒውትራል አለ። ስለዚህ ኒውትራል ስፕላይስ እናደርጋለን። ኒውትራል ስፕላይስ እናደርግ በፓራሌል ስለሆነ ለአንዱ ይደርሰዋል፣ ለአንዱ ደርሶት ለዛኛውም ይደርሰዋል ማለት ነው። ለሁለቱም አንድ ላይ ነው የሚደርሰው፣ ምክንያቱም ፓራሌል ኮኔክሽን ነው። ለአንዱ ከደረሰ ለዛኛው ይደርሳል ማለት ነው። ስለዚህ ይሄኛው ብሬከር እናጥፋ። ስለዚህ ይሄ ፔጅ ነው የሚሆነው፣ ይሄ ፔጅ ነው የሚሆነው። ስለዚህ ፔጅ ላይ ኮኔክት እናደርጋለን። ፔጃችን ላይ ኮኔክት አድርገን በደንብ እናጠብቃለን። እዚህ ፕላስተር እናደርጋለን። ስለዚህ እዚህ ጋር ፕላስተራችንን ላስትሮ ማድረግ አለብን። ስለዚህ ላስትሯችንን እዚህ ጋር በደንብ እናደርጋለን። ይሄን ይመስላል። ትንሽ ይቀረዋል። እሺ፣ ስለዚህ አሁን ሁለት ሶኬት በፓራሌል አገናኝተን ከአንድ ብሬከር ጋር አያይዘናል። ሶስትም አራትም ሲሆን እዚህ ጋር ከአንዱ ላይ እየወሰደን መሄድ ነው ማለት ነው። እሱ ነው ፓራሌል ኮኔክሽን። ግን እንዳሁኑ እዚህ ውስጥ አንከትም። ከሁለት በላይ ያጨናንቀዋል፣ ፒኑንም ሊሰብርብን ስለሚችል ከሁለት በላይ ሲሆን ሁሉንም አንድ ላይ ኮኔክሽን እንሰራለን በውጪ ማለት ነው። ለዛ አሁን ይሄንን እንሞክረው። እሺ፣ ብሬከራችንን ኦን እናደርጋለን። ስለዚህ ከዚህ ሶኬት እንጀምር። ቻርጀር፣ የስልክ ቻርጀራችንን አምጥተን ቼክ እናድርግ። እዚህ ቻርጅ እያደረገ ነው፣ ግን እንዝጋና እንየው። እሺ፣ ቼክ እናድርግ። ምልክት ነው፣ ቻርጅ እያደረገ ነው። ቻርጅ እያደረገ ነው። ቻርጅ እያደረገ ነው። ስለዚህ አንደኛ ሶኬት ይሰራል። ሁለተኛ ሶኬት ኮኔክት አድርገን ኤክስ እናደርግ ቻርጅ ምልክት አለ። ስለዚህ በዚህ አይነት መንገድ ሁለት ሶኬት ከአንድ ብሬከር ጋር በፓራሌል ሰርተን አዘጋጅተናል ማለት ነው።